ይህን ቪዲዮ ስሰራ ከልቤ በጣም ነው ማዝነው። የፍቅርን ትርጉም ገሰሽ አስተማርሽኝ ከአንቺ ደስታ የኔን እያስቀደምሽኝ ፍቅር ለካ ለራስ ማለት እንዳልሆነ እሺ ልጅ ወልደናል። ስሙ ማን ነው? እንዴ ስም አልወጣለትም። የባለፈው እናት እኮ ጸንቷል አልጸናም? አንድ ላይ በቃ እናወጣለታለን ጋይስ ከእናንተ ጋር። የፈረንጅ ስም ነው ረስተዋለች። ኢትዮጵያዬ ቴንክ ዩ ሶ ማች። ቴንክ ዩ ሶ ማች። እሺ ሌላ ምን ነገር የምትፈልጊው ነገር አለ? ያው አባቱስ ብላችሁ ለጠይቃችሁ አባቱ ከቼ ብሏል። አየር ላይ ከቻሳ አንተ ለነገሩ እንደገባው ዳዲ ቴንክ ዩ ሶ ማች ብሮ። ምንድነው ታወራላችሁ አይደል? ኧረ እንዴ እኮ ምን ችግር አለ ታዲያ? እኮ ልቀቀኝና ነው ሌላ ነገር ነው የምታስመስለው እኮ። ሰላም በላት። ምን ችግር አለ? እቀባል ምን ችግር አለ? እቀባል ኧረ ሌትስ ጎ እና አስታራቂ ኮሚቴ መጥቷል። ጉንፋን ይዞ ነው እንወዳለን። ማርያም እስቲ እውነት ለአንተ ስል ለማመለጥ ማርያም ነው ጌታ። ምን ችግር አለ? ብዙ የለመድ ነገሮች እኮ ይለመዳል። ቡና ሰፊ ያለሽ? አይ ቡና እንኳን እውነት ለመናገር አላፈራም። ለኔ ለማመጫለሽ ማዘር እንዳትጭልኝና የማዘር ትእዛዝ ስለሆነ ሶሪ። አይ ለኔ ሲደክም ምናምን ማፍላትም አልተፈቀደልኝም፣ ግን እስኪ አስፈቀደ ልጠይቃት ከፈለስ አልተፈቀደልኝም። ቤቴም አይገባም። አትወድም ቡና ማሚ? እውነት ግን ችግር የለም። ጓደኛዬ እሷ እንድታፈላ አደርጋለሁ። እስኪ 9.7 መጨረሻ ላይ ያሳካን አይገርምሽም? አምታሽ ሊገባ ነው። 49.8 ያ ስክሪፕት እናደርገዋለን። እሺ ውዴ በስሜት ተገፋፍቼ አልሰጥም ያልኩት አንበሳ በስሜት ገፋፋኝ። ሳይ ካልቻልኩም የኔ እናት ስትል ጆሮዬ ላይ በቃ እስኪ ታውኝ ይሁን ውዶች ይሁን ለማንም ማለት እንደሚሰጠው ይሁን። ከላዩ ጋር ስታዩት ጋይስ ደስ አላላችሁም? ናዮን ስታዩት እናቴ ትሙት እንዴት ደስ እንዳለኝ በቃ። ሁለተኛ ሞራል የሚያመጣው የናዮን ሰዓት በቃ ደስ አለኝ ማርያምን። ሌላ ነገር ጠብቄ ነበረ። ካሁን የሆነ ነገር ይመጣል ብዬ ነበር ግን አልመጣም። ኦኬ ጊዜውን እኛ እንጠብቃለን። እኛ ምን እንጣደፋለን። የሆነ ነገር ግን ጠብቄ ነበረ። የሆነ በቃ ነበር ያለቅላቂ ነበር ግን ጠበቁ። የሽቀላ ሰዓቴን አሳለፈብኝ። ልውሬ የሽቀላ ሰዓት ያለፈ አልጠበቃችሁ? አትዋሹ እስኪ አትዋሹ። የሆነ ሰው ሲመጣ አልጠበቃችሁም ወይ? እኔ ጠብቄያለሁ።
ግን ይሁን ጊዜው አይደለም ሰዓቱ ብዬ ዝም ብዬ ወጣሁ። እንኳን ደስ ያለ ጆዬ፣ እንኳን ደስ ያለ ይኸውኛ እህቶችክ ያንተን አይኑ አውቃለሁ የምታቀኝ እንደዚህ ያልነበርኩም፣ ግን ያንተን መስፈርት ፈለግ ተከትዬ ደንበኛ ቀፋይ የቲክቶክ አንደኛ ጌም ተጫዋች ሆኜልሃለሁ። ዝም ብሎ አልተውቆም ለማለት ነው። ይዘነዋል፣ በደንብ እየተጫወትን እየረገጥን ያለ ነው። ከነገ ጀምሮ ወደ ቀድሞ ስራ እንደምትመለስ ተስፋ እናደርጋለን። አሁን ለማኝ ጓደኞች አሉ ወይ? ዲቦራ ለማኝ አለች፣ ሄለን አለች፣ ሌሎችም የተረፉ ለማኞች ላይቭ ገብተዋል ወይ? ዛሬ አጣሩና ንገሩን። ለኛ ቤተሰብ እንደዚህ አይነት ነገር አይገባም። እንኳን ስና ለማንም ለማውራት ለቤተሰብ ለማውራት ይከብዳልና፣ ግን ምንም አይነት ምርጫ እየተሰጠኝ ስላልሆነ በህይወቴ ላይ እየተደረሰ ስለሆነ መናገር ስላለብኝ ይህን ቪዲዮ አንድ ጊዜ አሳይቻችሁ ነው ብላልኩሽ። አልፈልግም ነው ያልሽ በራሴ ቤት ቅጂልኝ። ስለዚህ መብላታችሁ ልብ ተሰማችሁ አይደለ? ሁላችሁም መብት አላችሁ አይደለ? አሁን የሰማችኋት የ5 ዓመት ታናሽ ናት፣ የቢዝነስ ፓርትነራችን ናት። ይህን የምታወራው በቤተሰብ ሬስቶራንታችን የእናትና አባታችን ቤት ውስጥ ምግብ ስትከለክል ከሰራተኛ ጋር ሰራተኛ አሳብራ ማለት ነው። የእናት ሞት ህመም እስካሁን ጊዜ ያስፈልግሻል ብዬ ብታገስሽ ብለሽ እኛኑ ማጥቃት ጀመርሽ። እንኳንስ ለቤተሰብ ለባዳ ወጋችን አይፈቅድም ምግብ መከልከል። ስለዚህ ህግ እስኪዳኘን ይሄ ኤቲክስ እና ሞራል ኢሹ ስለሆነ በህግ እንኳን ፊት እንዴት እንደሚቀርብ ግራ ስለተጋባ በቤተሰብ በአባት ፊት እናወራ ብዬ እምቢ ስላልሽ ከዚህ በኋላ 24 ሰዓት ሰጥሻለሁ። በ24 ሰዓት ውስጥ አትሊስት ቤዚክ ኒድ የቤተሰብ ላውንድሪ እና ምግብ የመሳሰለ ማይነካበትን ሾ የምታደርግበት ሲስተም ካልሆነ ደግሞ ወደ ትልቅ ሚዲያ ወጥቼ ብዙ አመቱ የሚበል ገበና ላወራ ስለሆነ ተጠንቀቂ፣ ላንቺም ለቤተሰባችን። ዛሆዛ ለእናት ለአባት የተቀደሰ ገና መስገና ሸብ አርጉት በልቶ ጠጥቶ ሀገር ባህሎች የተቃናላት ሌላም አለ። ይሄ ደግሞ ካማል ምን ሲሉ ላሻት እንዴት ነው ጋይስ? እዛው ላይ ነው።